አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሰላም ነኝ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉ። እንዲሁም ነባሮች ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ስለምትከታተሉ እጅግ በጣም አድርጌ አመሰግናለሁኝ። ኢንሻአላህ ዛሬም እንደተለመደው ሚያዝያ 18 እንዲሁም አፕሪል 26 የምንዛሬ ጥቁር ገበያ ዝርዝር ዋጋ ይዤላችሁ መጥቻለሁ። በላይክ ጀምሩት። ላይክ አድርጉ፣ አይከፈልበትም። ሼርም አድርጉት። ኢንሻአላህ አሁን ወደ ዝርዝሩ እንገባለሁ። አንድ የአሜሪካን ዶላር 158 ብር ከ11 ሳንቲም ሲመነዘር፣ አንድ ዩሮ 179 ብር ከ95 ሳንቲም ሲመነዘር በዛሬው ዕለት አፕሪል 26 አንድ የስዊስ ፍራንክ 190 ብር ከ78 ሳንቲም ሲመነዘር፣ እንዲሁም አንድ የካናዳ ዶላር 113 ብር ከ92 ሳንቲም ሲመነዘር፣ አንድ የአውስትራሊያን ዶላር 101 ብር ከ22 ሳንቲም ሲመነዘር፣ አንድ የቻይና ዩሃን 21 ብር ከ67 ሳንቲም ሲመነዘር፣ እንዲሁም አንድ ፓውንድ ስተርሊ 210 ብር ከ46 ሳንቲም ሲመነዘር፣ አንድ የኩዌት ዲናር 514 ብር ከ76 ሳንቲም ሲመነዘር፣ አንድ የዱባይ ድርሃም 43 ብር ከ01 ሳንቲም ሲመነዘር፣ አንድ የሳዑዲ ሪያል 42 ብር ከ12 ሳንቲም ሲመነዘር፣ አንድ የኳተር ሪያል 157 ብር ከ95 ሳንቲም ሲመነዘር፣ አንድ የኦማር ሪያል 410 ብር ከ22 ሳንቲም ሲመነዘር፣ አንድ የጆርዳን ዲናር 222 ብር ከ86 ሳንቲም ሲመነዘር፣ አንድ የባህሬን ዲናር 419 ብር ከ0 ሳንቲም ሲመነዘር፣ አንድ የቱርክ ሺሬ 4 ብር ከ11 ሳንቲም ሲመነዘር፣ አንድ የኢጅፕት ፓውንድ 3 ብር ከ11 ሳንቲም ሲመነዘር፣ አንድ የየመን ሪያል 0.64 ሳንቲም ሲመነዘር፣ አንድ የእስራኤል ሽቅል 43 ብር ከ63 ሳንቲም ሲመነዘር፣ አንድ የኢንዲያ ሩፒ 1 ብር ከ85 ሳንቲም ሲመነዘር፣ እንዲሁም አንድ የፓኪስታን ሩፒ 0.56 ሳንቲም ሲመነዘር በዛሬው ዕለት ሚያዝያ 18 እንዲሁም አፕሪል 26 የጥቁር ገበያ ምንዛሬ ዝርዝር ዋጋ ይህንን ይመስል ነበር። ለቤት አዲስ የሆናችሁ ላይክ፣ ሼር ማድረጋችሁን አትርሱ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ።